ሰላም ጤና ይስጥልን የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የመጣነው በአውሮፓ ብቻ ሳይሆን በመላው ዓለም በምሽት ህይወቷ ወደምታወቀውና እጅግ አስማታዊ ወደ ሆነችው ከተማ ነው። ወደ አምስተርዳም ኔዘርላንድ። ቀኑ አልፎ ፀሐይ ስትጠልቅ ይቺ ከተማ ሙሉ በሙሉ ትቀየራለች። ከታሪካዊ የወደር ቡናዎች ጀምሮ እስከ ዓለም የኤሌክትሮኒክ ሙዚቃ ክለቦች ድረስ አምስተርዳም ለሁሉም የሚሆን ነገር አላት። በዚህ ቪዲዮ ውስጥ ከተማዋ በምሽት ስትደምቅ ማየት ያለባችሁ ምርጥ ቦታዎች የማስቃኛችሁ ይሆናል። ዝግጁ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እንለፍ። በመጀመሪያ የምወስዳችሁ የአምስተርዳም የምሽት ህይወት ልብ ወደ ሆኑት ሁለት ታዋቂ አደባባዮች ነው፣ ሌዲስፕሌን እና ሬምብራንድስፕሌን። እነዚህ ቦታዎች በፓርቲ አፍቃሪዎች የተሞሉ ናቸው። እዚህ ጋር የቀጥታ ሙዚቃ የሚቀርብባቸው ቡና ቤቶች፣ ምርጥ ኮክቴል የሚሰሩባቸው ቦታዎችና እስከ ጠዋት የሚጨፈርባቸው ትላልቅ ክለቦች ያገኛሉ። በተለይ የቀድሞው ቤተክርስቲያን የነበረውና ወደ ታዋቂ የሙዚቃ አዳራሽ የተቀየረው ፓራዲሶ እዚህ አካባቢ የሚገኝ መታለፍ የሌለበት ቦታ ነው። የኤሌክትሮኒክስ እና የቴክኖ ሙዚቃ ከወደዱ አምስተርዳም ለእርሶ ገነት ናት። ከተማዋ በየዓመቱ ግዙፉን የኔዘርላንድ ፌስቲቫል ታስተናግዳለች። እንደ ክለብ ራዲዮ እና ሌሎች የመሬት ውስጥ ክለቦች ዓለም አቀፍ ዲጄዎችን በመጋበዝ እስከ ንጋቱ 12 ሰዓት ድረስ ድግሱን ያደምቁታል። እዚህ ቦታ ላይ ያለው ኢነርጂና ነፃነት በእውነት አስገራሚ ነው። ሌላውና በዓለም ዙሪያ እጅግ በጣም ታዋቂው ክፍል ዲባለን ወይም ሬድ ላይት ዲስትሪክት ይባላል። ይህ ቦታ ከምሽት መዝናኛው ባሻገር ረጅም ታሪክ ያለው የከተማዋ ክፍል ነው። በቦዮቹ ዙሪያ ያሉ ቀይ መብራቶች ልዩ የሆኑ ካፌዎችና የሰዎች ግርግር ለየት ያለ ድባብ ይሰጠዋል። ቦታው በጣም ደህንነቱ የተጠበቀና በቱሪስቶች የተሞላ ቢሆንም አንድ ትልቅ ሕግ ማወቅ አለባችሁ። እዚህ ቦታ ላይ ሴቶችን ፎቶ ወይም ቪዲዮ ማንሳት በጥብቅ የተከለከለ ነው። ነገር ግን የአምስተርዳም ምሽት ጭፈራና ጫጫታ ብቻ አይደለም። ረጋ ያለ ምሽት ካሻችሁ ብራውን ባስ የሚባሉትን ባህላዊ መጠጥ ቤቶች መጎብኘት ትችላላችሁ። እነዚህ ቦታዎች ከ17ኛው ክፍለ ዘመን ጀምሮ የነበሩ በሞቅ ያለ የእንጨት ዲዛይን የተሰሩና የአካባቢውን ቢራ በሰላም እየተጎነጩ ከጓደኛ ጋር የሚያወሩባቸው ናቸው። እንዲሁም በምሽት የሚደረግ የጀልባ ጉዞ በመውሰድ ከተማዋ በምሽት መብራቶች ስትደምቅ ከውሃው ላይ ሆነው ማየት ሌላው አስማታዊ ተሞክሮ ነው። በአጠቃላይ አምስተርዳም በምሽት ሕያው የምትሆን የራሷ የሆነ ልዩ ውበትና ነፃነት ያላት ከተማ ናት። እናንተስ ከአምስተርዳም የምሽት ህይወት የትኛውን ክፍል የበለጠ ወደዳችሁት? ጭፈራውን ወይስ የረጋውን የቦይ ዳርቻ ምሽት? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ማጋራታችሁንና ለሌሎች ጠቃሚ የጉዞ ቪዲዮዎች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ውስጥ እንገናኝ። ሰላም።